ተናስልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ለቱን ዜናዎችና ሰማችኋለን። ዜናውን እናሰማችሁን ያብተማስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ መጋቢት 20 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ጦር መፍረክረክና የባለስልጣናት እርስ በርስ መወነጃጀል፣ የፋኖ ወታደራዊ እርምጃና ድሉ፣ የሂዱ መግለጫ፣ የአሽከርካሪዎች ሮሮ፣ ጀነራልና ወደብ ጉዳይ፣ የምርኮኛው ወታደር ጥሪ፣ የኤርትራን ተቃውሞና የሶማሊያ ለአሜሪካ ስጦታ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ በጎጃም በዘመቻ አንድነት 11ኛ ቀን ውሎ በተለያዩ ግንባሮች የተደረጉ ውጊያዎችን ተከትሎ ድል መቀዳጀቱን አስታውቋል። አዘና ከተማን በመቆጣጠር በአንድ ግንባር ብቻ 63 መሳሪያ መማረክ መቻሉን አስታወቀ። የአማራ ፋኖ በጎጃም ዘመቻ አንድነት በጎጃም ግንባር በማለት 11ኛ ቀን ውሎን አስታኮ ዛሬ መጋቢት 20 ቀን 2017 ዓ.ም ባወጣው መግለጫ የተለያዩ አውደ ውጊያዎችን በማድረግ ድል መቀዳጀቱን አስታውቋል። አዘና ከተማን በመቆጣጠር 63 መሳሪያ መማረክ መቻሉንም ገልጿል። ራስ ቢትወደድ ሻኪም 5ኛ ክፍለ ጦር በአዊ ልዩ ዞን አዘና ወረዳ ከተማን ለ4 ሰዓታት ያህል መቆጣጠር መቻሉን ያስታወቀው መግለጫ ጀግኖቹ ጓጉሳ ብርጌድ፣ ሸንዲ ወንበርማ ብርጌድ፣ ደጃች አሰቦ ቡሬዳሞት ብርጌድ፣ ወርቅ አባይ ብርጌድ እና ወለጋ ሀሩ ሻለቃ አባላት በጠዋት ወደ ከተማዋ ዘልቀው በመግባት የአሸባሪውን ስርዓት ስልጣን አስጠባቂ የሆኑትን ባንዳ የአድማ ብተናና የሚሊሻ አባላት ላይ የማያዳግም እርምጃ መውሰዱን አስታውቋል። በዚያ ወደ ውጊያ 22 የጠላት ኃይል በመደምሰስ 42 የጠላት ኃይል በማቁሰል 4900 ተተኳሽ መማረክ የተቻለ ሲሆን 63 መሳሪያ መማረክ መቻሉን፣ 21 የቃታ መሳሪያ 22 ክላሽ መማረኩንም አስታውቋል። ከ320 በላይ የታፈኑ እስረኞችን ነፃ ማድረግ የተቻለበት ወታደራዊ ኦፕሬሽን እንደነበር የጠቀሰው መግለጫ በዚህም የታፈኑ ነፍሰ ጡሮችና መጫት ሴቶች ይገኙበት እንደነበር የአይን እማኞች ማረጋገጣቸውን ጠቅሷል። የጠላት ማፈኛ የነበረን ካምፕ ማውደም መቻሉን የጠቀሰው መግለጫ 3 የጠላት መጠቀሚያ የሆኑ ሞተር ሳይክሎችን መማረክ መቻሉን አስታውቋል። ይህ በእንዲህ እንዳለ በሌላ ግንባር ሐዲስ ዓለማየሁ 7ኛው ክፍለ ጦር ተድላጓሉ ብርጌድ እና ስካይ ቀበሌ የላም ጭቃ ላይ የህዝብ ውይይት በማድረግ ባንዳና የባንዳ ቤተሰብ ማውገዙን አስታውቋል። በተመሳሳይ ሁኔታ የቦቅላ አባይ ብርጌድ የ3 ቀበሌ ማህበረሰብ ማወያየት የተቻለ ሲሆን ማህበረሰቡም ከ34 በላይ ክላሽ በመግዛት ያሰለጥናቸው ለቆዩ ልጆች ሰልጣኞች ማስረከቡን አስታውቋል። በዚህ ክፍለ ጦር ውስጥ ያሉ ደጃዝማች ተድላጓሉ ብርጌድና ሉማሜ መብረቁ ብርጌድ ሪፎርም በማድረግ የተሻለ ቁመና ላይ እንዲገኙ ማድረግ መቻሉንም መግለጫው ጠቅሷል። ቀንጌታ ይፍታይ ንጉሴ 6ኛው ክፍለ ጦር ስናን አባ ጅሜ ብርጌድ፣ በላይ ዘለቀ ብርጌድና ጅብላ ሙተራ ብርጌድና ቀስተ ደመና ብርጌድ በሚንቀሳቀሱባቸው አካባቢዎች ከፍተኛ የሆነ የህዝብ ንቅናቄ መድረጎችን ማድረግ መቻላቸውንም ጠቅሷል። በተለይ በደብረ ኤልያስ የሳስር ቀበሌ የሚገኙ አርሶ አደሮችን አገድሮ በመኪና በመጫን ደብረ ኤልያስ ከተማ በመውሰድ በከፍተኛ ዋጋ ማዳበሪያ እንዲገዙ ቢያደርግም ብር መውሰድ ይችላላችሁ እንጂ በዚህ ዋጋ ማዳበሪያውን አንወስድም በማለታቸው የተበሳጨው አሸባሪ አብይ አህመድ አሽከር በመናደድ ወደ ቀበሌያቸው ሊመልሳቸው መቻሉን መግለጫው አስታውሷል። ሁሉም በአንድነት እኛ ከፋኖ ጎንነን የአሸባሪው መንግስት ሊያደህየንና በራብ ሊገለን የመጣ ነው ሲሉ አርሶ አደሮች መግለጻቸውን የጠቀሰው መግለጫ በዚህ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ሪፎርም በማድረግና በማደራጀት በማንቃትና የጠላት አጀንዳ ይዘው የተንቀሳቀሱትን በማጥራት ብርጌዱን በጥሩ ቁመና ላይ እንዲገኝ ማድረግ መቻሉን አስታውቋል። ይህ በእንዲህ እንዳለ አሸባሪው አገዛዝ ከእረኛ ከአህያ ቀረጥ እየቀረጠ ህዝቡን እያሰቃየ እንደሚገኝ አማራ ፋኖ በጎጃም በዛሬው መግለጫ አስታውቋል። በምስራቅ ጎጃም ዞን ቡቢኝ ወረዳ ድጎ ከተማ ለገበያ የሚሄድን ማህበረሰብ 200 ብርና አያያዛ 500 ብር እየተቀበሉ እንደሆነ ማህበረሰቡ መግለጹን የጠቀሰው መግለጫ ይህን መክፈል የማይችል አካል ወደ ገበያ መግባት የማይችል በመሆኑ ብዙ ማህበረሰብ ከገበያ እየተገለለ መሆኑን ጠቅሷል። አማራ ፋኖ በጎጃም የዘመቻ አንድነት 11ኛ ቀንን አስታኮ ባወጣው በዚሁ መግለጫ ማጠቃለያ ያገዛዙ ኃይል እየከዳ ፋኖን እየተቀላቀለ መሆኑን ጭምር አስታውቋል። የአብይ አህመድ ኃይል የተገኘውን አጋጣሚ ሁሉ በመጠቀም እየከዳ ፋኖን እየተቀላቀለ እንደሚገኝ ያስታወቀው መግለጫ በዛሬ ዕለትም 4 ራሱን መከላከያ ብሎ የሚጠራ ያገዛዙ ስልጣን አስጠባቂ ጦር አባላት ከርተው ገረመው ወንዳወቅ ብርጌድን መቀላቀላቸውን ማረጋገጥ መቻሉን ዛሬ መጋቢት 20 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ዛሬ የሸዋል ወርን ጨረቃ በመካከለኛው ምስራቅ በሳውዲ አረቢያ በመታየቷም የታላቁ የኢድ አልፈጥር በዓል በነገው እሁድ መጋቢት ወይም በፈረንጆቹ ማርች 30 2025 የአውሮፓ አቆጣጠር እንደሚከበርም ተገለጸ። በዓለማችን ላይ ያሉ አገራትም እንደ ሰዓት አቆጣጠራቸው የታላቁ የረመዳን ጾም ፍጻሜና የመጀመሪያውን የኢድ አልፈጥር ቀን በዓልን ለማክበር የተዘጋጁ ሲሆን ከሳውዲ አረቢያም በወፍ በረር 9565 ኪሎ ሜትር ርቀት ላይ የምትገኘው
አውስትራሊያ በ30ኛው ቀን የረመዳን ጾምን በመጋቢትም ወይም በፈረንጆቹ ማርች 2 የጀመረችው ማሌዥያም የጾም ጊዜዋም ለ29 ቀናት የሚቆይ በመሆኑ የኢድ አልፈጥርን በዓል በመጪው ሰኞ መጋቢት ወይም ማርችም 31 2025 አውሮፓ አቆጣጠር እንደምታከብር አስታውቀዋል። ባንግላዴሽም፣ ኢንዶኔዥያ፣ ህንድ፣ ፓኪስታን፣ ኢራንና ኦማን የኢድ አልፈጥርን በዓል በመጪው እሁድ እንደሚያከብሩ ያረጋግጡም ሲሆን ሙሉ ጨረቃን ቀድመው ያዩትም ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬት፣ ባህሬንና ኩዌት የኢድ አልፈጥር በዓልን በነገው እሁድ እንደሚያከብሩ አስታውቀዋል። የሸዋል ወር ጨረቃ በሳውዲ አረቢያ በመታየቷ የ1446ኛው የኢድ አልፈጥር በዓልን ለምታከብሩ የብር ራዲዮ ቤተሰቦች የዝግጅት ክፍላችን ከወዲሁ ኢድ ሙባረክ ይላል። በዘመቻ አንድነት ባህር ዳር የሚገኘው ራሱን የአማራ ክልል ጸጥታ መዋቅር ብሎ የሚጠራው ተቋም በይፋ መፍረሱን የፋኖ አደረጃጀቶች በጋራ ባወጡት መግለጫ አስታወቁ። በዘመቻ አንድነት ባህር ዳር የሚገኘው ራሱን የአማራ ክልል የጸጥታ መዋቅር ብሎ የሚጠራው ተቋም በይፋ መፍረሱን ከፋኖ አደረጃጀቶች የህዝብ ግንኙነት መምሪያ ዛሬ በጋራ መጋቢት 20 ቀን 2017 በሰጡት መግለጫ አስታውቀዋል። እንደሚታወቀው አገዛዙ የአማራን ህዝብ ከምድረ ገጽና ከታሪክ ማህደር ለማጥፋትና ለመፋቅ በሀገሪቱ አለኝ የሚለውን የአየር ኃይል ሜካናይዝድ እግረኛና በሀገሪቱ በመሰራት ላይ የነበሩ ሜጋ ፕሮጀክቶችን ጭምር በማጠፍ የሀገሪቱን በጀት ሙሉ ለሙሉ ለጦርነት በመደብና በመጠቀም በህዝባችን ላይ ይፋ ጦርነት አውጆ ሲንቀሳቀስ 2 ዓመት ሞልቶታል ሲሉ በዚሁ መግለጫ አስታውሰዋል። ህዝባችን ከራሱ ከአብራኩ በወጡ ሀቀኛ ልጆቹ በፋኖ አደረጃጀት እየተመራ ያለ አንዳች ድካምና መሰላቸት በመፋለም በክልሉ የአማራ ህዝብ ታሪካዊ ጠላት የሆነውን የብልጽግና መዋቅር፣ የፓርቲው አሽከር የሆነውን የጸጥታ መዋቅር፣ የፖሊስ፣ የሚሊሻ፣ የሰላም አስከባሪና ሌሎችም የጸጥታ ተቋማት እንዲሁም አገዛዙ ስልታዊ በሆነ መንገድ ያገለግል የነበረውን የስም መንግስታዊ መዋቅር ሙሉ ለሙሉ በማፍረስ አገዛዙን ከአማራ ህዝብ ጋር ያለውን ግንኙነት ተመልሶ መቀጠል እንደማይችል አድርገን ቆርጠነዋል። የክልሉን 90% በላይ የሚሆንን መዋቅር በመቆጣጠር የማስተዳደር ስራው እየተፈጸመ ይገኛል በማለት የፋኖቹ የጋራ መግለጫ ጠቅሷል። እውነታ ሆኖ ሳለ አገዛዙ የአማራን ክልል ሰላም ነው አሸነፍኩ እያለ በውሸት ማደንቆሪያ ማሽኖቹ በሆኑት በተቆጣጠራቸው መገናኛ ዘዴዎች ኢትዮጵያና ዓለም አቀፉ ማህበረሰብ ሲያወናብድ መቆየቱን ያስታወሰው የመግለጫ ከሰሞኑ የአማራ ፋኖ አደረጃጀቶች ማለትም የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ያገዛዙን የውሸት ካምፕ ቀዳዶ እርቃኑን በማስቀረት ለኢትዮጵያና ለዓለም አቀፉ ማህበረሰብ ለማሳየት የመጨረሻው ጠርዝ ላይ መሆኑን ግልጽ ለማድረግ ዘመቻ አንድነትን በማወጅ አገዛዙን በበርካታ የስርዓቱ አገልጋዮች ላይ እርምጃ እየወሰድን እንገኛለን በማለት የዘመቻ አንድነት ውጤትን ጠቁመዋል። አገዛዙ የጸጥታ ኃይላችንን ከመቼውም ጊዜ በላይ ጠንክሯል፣ ፋኖ ተበትኗል የሚለው የሐሰት ፕሮፓጋንዳ በዘመቻ አንድነት ውሃ በልቶታል። የአማራ ክልል የጸጥታ መዋቅር ሙሉ ለሙሉ ፈርሷል። የአገዛዙ የጀርባ አጥንት የሚባሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበረውን ደሳለኝ ጣሰውን ጨምሮ በርካቶች ከህዝባቸው በላይ ከሚሞቱለት ስልጣን አንስቶ የቁም እስረኛ አድርጓል። የክልሉ የፖሊስ ኮሚሽነር የነበረው ደስዬ ደጀንን ከኃላፊነት አንስቶ አባሮ የቁም እስረኛ አድርጓል። የክልሉ የሚሊሻ ጽህፈት ቤት ኃላፊ የነበረውን ኮሎኔል ባምላኩ አባይን ከስልጣን አንስቶ የቁም እስረኛ አድርጓል። በአገዛዙ ቤት የሽብር መንፈስ ብቻ ሳይሆን እርስ በርስ መወነጃጀሉ በስቷል። አበባው ታደሰ የተባለ የጨፍጫፊ ቡድን መሪ በብስጭት ካላገዛችሁን ክልሉን ለቀን እንወጣለን በማለት መዛቱን በመረጃና ደህንነት መዋቅራችን አረጋግጠናል በማለት የፋኖቹ መግለጫ ጠቅሷል። ይህ ሁሉ ታምር እየተፈጠረ ያለው ዘመቻ አንድነት የአማራ ፋኖ አደረጃጀቶች አውጀው ካላቸው አቅም ላይ ከግማሽ በላይ እየተጠቀሙ ባለበት በአሁኑ ወቅት መሆኑን የጠቀሰው መግለጫ ይህም ድሉን እጥፍ ድርብ እንደሚያደርገው ገልጸዋል። ክብር ለትግሉ ሰማዕታት፣ ድላችን በተባበረ ክንዳችን በማለት የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ዛሬ መጋቢት 20 ቀን 2017 ዓ.ም በህዝብ ግንኙነቶቻቸው በኩል በጋራ ባወጡት በዚህ መግለጫ ጠቅሰዋል። ዘመቻ አንድነት ግለቱን ጠብቆ እንደሚቀጥልም አስታውቀዋል። የተለያዩ ሸቀጦችን የጫኑ ከ100 በላይ የከባድ መኪና አሽከርካሪዎች በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለ2 ወራትም ለመቆም መገደዳቸውን ገለጹ። ዲደብሊው ያነጋገራቸው የከባድ መኪና አሽከርካሪዎችም ለወትሮው በ4 እና በ5 ቀናትም ይከናወን የነበረው ከጅቡቲ ወደብ የጫኑትን ምግብና ሌሎችንም ሸቀጦችን ከሰመራ ደረቅ ወደብ ወደ ተለያዩ የኢትዮጵያ አካባቢዎች የማጓጓዝ እንቅስቃሴም ተገቶ 140 የሚደርሱ የከባድ መኪና አሽከርካሪዎች
በሰመራ ደረቅ ወደብ ላይ ለ2 ወራት መቆማቸውን በምሬት ተናግረዋል። ከአሽከርካሪዎች መካከል አንዱ ጭራሽ የሚያነጋግረን ሰው የለም፣ እኛን አስጭኖን ያመጣን አስመጭም ሆነ አግባብነት ያላቸው ባለስልጣናት ሊያነጋግሩን አልፈለጉም፣ ትራንዚተሮቹም ጠብቁ ነገ አዲስ ነገር ይኖራል በሚል ድለላም ይሸነግሉናል በማለትም ቅሬታቸውን አሰምተዋል። ለወራትም ከስራ ውጪም ተደረገን ሲሉ ቅሬታቸውን የሚያቀርቡት የከባድ መኪና አሽከርካሪዎቹ ለቤተሰቦቻቸው የምግብ የቤት ኪራይ ለልጆቻቸው የትምህርት ቤትም ክፍያም ለመክፈል ከፍተኛ ፈተና እንደገጠማቸው በምሬት ገልጸዋል። ችግሩም ከፍራንኮ ቫሉታም እድል መቆም ጋር ሳይሆን እንዳልቀረ የገመቱት የጉምሩክም አስተላላፊው ትራንዚተር ስራ ላይ የተሰማሩት አቶ ጀማል ሰይድ ከፍራንኮ ቫሉታ ጋር በተያያዘ ወደ ሀገር ቤት እንዲገቡ የታገዱ ቢሆንም 140 የጭነት መኪናዎች የጫኗቸው ምግብ ነክም ሸቀጦች ግን ለብልሽትም እየተዳረጉ ናቸው። መፍትሄው ይመጣልም ተብሎ ነበር፣ ነገር ግን እስከ አሁን ድረስ የመጣ ነገር የለም ብለዋል። አቶ ጀማል ሲቀጥሉም ስንዴን የመሳሰሉ በቀላሉ ሊበላሹ የሚችሉ ሸቀጦችም ስላሉ አፋጣኝ እርምጃም ካልተወሰደ ብክነት ሊፈጠር ይችላል በማለትም ስጋታቸውን አጋርተዋል። በኢትዮጵያ ጉምሩክም ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃም ቡድን አስተባባሪ የሆኑትም አቶ አስራትም በበኩላቸው መንግስትም ፈቅዶት የነበረው ህጋዊ ከሆነ ምንጭም የሚገኘው የውጭ ምንዛሪ የባንክም ቤት ፍቃድም ሳያስፈልግም ከውጭ ሀገራትም ዕቃ ለማስገባት የተሰጠው ፍቃድም ወይም ፍራንኮ ቫሉታም ጊዜ ገደቡ በማለፉ የከባድ መኪና አሽከርካሪዎቹ ለችግሩ ዋነኛ ተጋላጭም ሆነዋልም ብለዋል። የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት 11ኛ ቀን ውሎ ዛሬ በወሰደው የተጠና ወታደራዊ ኦፕሬሽን ድል መቀዳጀቱን አስታውቋል። የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት ውሎ ዛሬ በ11ኛ ቀኑ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ደቡብ ወሎ ዞን መቅደላ ወረዳ ውስጥ ጂላና ዶቃ በሚባል ቀጠና በዛሬው ዕለት መጋቢት 20 ቀን 2017 ዓ.ም በሰራው ልዩ ወታደራዊ ኦፕሬሽን የጠላትን አከርካሪ መስበሩን አስታውቋል። በስም ወደ ተጠቀሱት የወረዳው አካባቢዎች ለመግባት የተንቀሳቀሰው ጠላት በመቅደላ ጀግኖች ተመቶ ኪሳራ የደረሰበት ሲሆን በዚህም 4 የጠላት ኃይል ባልሞ ተኳሽ ፋኖች የተመታ ሲሆን ከአራቱ 2 ወዲያው መሞታቸውን የሼህ ሁሴን ጅብሪል ብርጌድ ህዝብ ግንኙነት ኃላፊ ፋኖ ቃላብ ወርቅዬ ማስታወቁን የአማራ ፋኖ በወሎ ቤት አማራ ዛሬ ባወጣው በዚሁ መግለጫ አስታውቋል። ጠላት ወደ መጣበት ሲመለስ አንድ ንጹህ በግፍ መረሸኑን የጠቀሰው መግለጫ ይህ አይነቱ ድርጊት ባውደ ውጊያ ሽንፈት በገጠማቸው ቁጥር ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ሰራዊት አባላት የሚፈጽሙትና የተለመደ ተግባራቸው መሆኑንም ጠቅሷል። በየጊዜው ንጹሃንን ይረሽናሉ። የጦርነት ህግን የማያውቅና የወታደር ስለንቦና የሌለው የአብይ ሰራዊት የሚፈጽመው ግፍ ከዕለት ወደ ዕለት እየተባባሰ ነው የመጣው ሲል ፋኖ ቃላብ ማስታወቁን በመግለጫው ጠቅሷል። በዘመቻ አንድነት ኮሬብ ከተማን የተነጠቀው የጠላት ኃይል ከተማይቱን አስለቃለሁ ብሎ በበርካታ ተሽከርካሪዎች ወደ ኮሬብ አስጠግቶ የነበረ ቢሆንም የሼህ ሁሴን ጅብሪል ብርጌድ አናብስ በጀግነት መክተው ሙከራውን ማክሸፋቸው ተገልጿል። በምላሹ አስክሬኑን ሸክፎ ወደ ማሻ ከተማ ፈርጥጦ የነበረው ኃይል ከዛሬው ዕለት ድረስ ያደረገው ተደጋጋሚ ሙከራ ውጤት አልባ መሆኑን ፋኖ ቃላብ ተናግረዋል። በርካታ ተሽከርካሪ ወደ ኮሬብ ሰሞኑን አስጠግቶ የነበረው የጠላት ኃይል የሼህ ሁሴን ጅብሪል ብርጌድ አናብስት በጀግነት መክተው ሙከራውን ያከሸፉ ቢሆንም በምላሹ አስክሬኑን ሸክፎ ወደ ማሻ ከተማ ፈርጦ የነበረው የጠላት ኃይል ዛሬም በተመሳሳይ ያደረገው ተደጋጋሚ ሙከራ ውጤት አልባ መሆኑን ፋኖ ቃላብ አስታውቋል። በርካታ የአገዛዙ ስልጣን አስጠባቂ ጦር ሰራዊት ከደሴ ተጭኖ ወደ መቅደላ ወረዳ መግባቱን ያስታወቀው መረጃ ከዚህ በፊት የገባው ሰራዊት በያውደ ውጊያው ሲሸነፍ ካምፑን እያስረከበ ሌላ ተጨማሪ ኃይል እንዲላክለት ለበላይ አካል ሪፖርት ማድረጉን ተከትሎ ሰሞኑን ወደ ወረዳው አዲስ ኃይል እያስገቡ መሆናቸውንም አስታውቋል። የሼህ ሁሴን ጅብሪል ብርጌድ ፋኖች በሻለቃ በለጠ ምትክ ድሮን እየተመሩ ኮሬብ ከተማና የመቅደላ ወረዳን አብዛኞቹን ግዛቶች እያስተዳደሩ እንደሚገኝ የጠቀሰው የአማራ ፋኖ በወሎ ቤት አማራ የአብይ አገዛዝ ስልጣን አስጠባቂ ጦርና አብረውት የተሰለፉ ባንዳ ኃይልን ያካተተው ጥምር ጦር አነስተኛ ቦታ ላይ ተቀምጦ እንደሚገኝ ፋኖ ቃላብ ወርቅዬ መግለጹን የአማራ ፋኖ በወሎ ቤት አማራ ዛሬ መጋቢት 20 ቀን 2017 ዘመቻ አንድነት 11ኛው ቀንን ውሎ አስታኮ ባወጣው በዚሁ መግለጫ ጠቅሷል። ዘመቻ አንድነት በሸዋም ተጠናክሮ ቀጥሏል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ስር የሚገኘው ነበልባል ብርጌድ ወደ ተቆጣጠራቸው ነጻ ቀጠናዎች የተንቀሳቀሰው ያገዛዙ ስልጣን አስጠባቂ ጦርና አብረውት በጥምርነት የተሰለፉ ባንዳዎች ላይ የማያዳግም እርምጃ መውሰዱን ዛሬ ባወጣው መግለጫ አስታወቀ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በሚንቀሳቀስባቸው ቀጠናዎች በምንጃር ሸንኮራ ወረዳ ከ31 ቀበሌዎች 28ቱን ነጻ በማድረግ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አስተዳደራዊ መዋቅር ዘርግቶ እየተንቀሳቀሰ
ቢሆንም ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ዙፋን አስጠባቂ ሰራዊትና አብረውት የተሰለፉት ባንዳ ሚሊሻና አድማ ብተናን ጥምር ጦር ብሎ በማሰለፍ ንጹሃንን ለመጨፍጨፍና ለመዝረፍ የነበልባል ብርጌድን ለመደምሰስ ትላንት መጋቢት 19 ቀን ለዛሬ መጋቢት 20 ቀን አጥቢያ ሌሊቱን በፋኖ ቀጠና ከአረርቲ ከተማ በመነሳት ያለ ሌላ ኃይሉን ይዞ የተንቀሳቀሰ ቢሆንም ጠላት ያሰበውን ማሳካት እንዳልቻለና ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ጠላት ላይ ጉዳት ማድረሱን የአማራ ፋኖ በሸዋ ከሰም ክፍለ ጦር በላከው መረጃ አስታውቋል። ዙ 23 እና ሞርታር ዲሽቃ ጭምር በማሰለፍ ወደ ኮርማ ቀበሌ ሌሊቱን የተጓዘው ራሱን ጥምር ብሎ የሚጠራው በአማራ ህዝብ ላይ ግልጽ ወረራ ያደረገው ያገዛዙ ስልጣን አስጠባቂ ኃይል አቅጣጫውን በማስፋት በአጊራት ቀበሌ ቦለሌ እንዲሁም ወደ ጨሌ ቀበሌ ስብሌንና ጎርጎድሬ አካባቢ ኃይሉን በመዘርጋት ፋኖን ለመክበብ ቢያቅድም በክንደ ብርቶች የነበልባል ብርጌድ እንቁ ልጆች ዙሪያ ገባውን ቦታ ተይዞበት በኮርማ አገር ቀበሌ በተሰነዘረበት ጥቃት ከበባ ሊፈጽምና ፋኖን ሊደመስስ ህዝብ ሊያጠቃና ሊዘርፍ የመጣው የአብይ አገዛዝ ስልጣን አስጠባቂ ጦርና አብረውት የተሰለፉት ባንዳዎች ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰባቸው ሲሆን የቀረ ኃይሉ ሙትና ቁስለኛውን ይዞ ወደ መጣበት መፈርጠጡን የአማራ ፋኖ በሸዋ ከሰም ክፍለ ጦር ዛሬ መጋቢት 20 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የፋኖን በትር መቋቋም ያቃተው አገዛዝ እንደተለመደው በንጹሃን ላይ ያነጣጠረ የሞርታርና የዙ 23 ጥቃት እንዲሁም ካረርቲ ከተማ በመሆን ጀነራል መድፍ በመተኮስ የአርሶ አደር ቤትና ንብረት ማውደሙን አንድ ንጹህ በግፍ መግደሉን መግለጫው አስታውቋል። በእንዲህ እንዳለ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር በአበበ ጥላውን የሚመራው ብሩኬ ደምሴ ብርጌድ ቢያል ገዛም ሻለቃ ከሸዋ ተወርውራ ደቡብ ወሎ ጃማ ወረዳ ልዩ ስሙ ቦረን ቢሮ ገበያ አካባቢ መሽጎ በነበረ የባንዳ ስብስብ ላይ በዘመቻ መሪው ታደሰ ተስፋዬ እየተመራ ከበባ ውስጥ በማስገባት ጠላትን ሲቀጠቅጥ በመዋል ድል መቀዳጀቱንም አስታውቋል። በዚያው ደውጊያ የተማረከ አንድ ጌታ ባለው ተስፋዬ የተባለ ባንዳ ሚሊሻ የተደመሰሱ አንድ የቡድን መሳሪያ 2 የነፍስ ወከፍ መሳሪያና ከ500 በላይ ተኳሽ መማረክ መቻሉንም የአማራ ፋኖ በሸዋ ዛሬ መጋቢት 20 ቀን 2017 በተደረገው ወታደራዊ እንቅስቃሴን አስታኮ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ አገዛዙ ከየቦታው ያፈሳቸውን እድሜያቸው ለውትድርና ያልደረሱ ታዳጊዎችን ጭምር በለብ ስልጠና በሁርሶ ማሰልጠኛ አሰለጠንኳቸው ያለውን ያስመረቀ ሲሆን በጦላይና በብር ሸለቆ የሰለጠኑና ከዚህ ቀደም ሰልጥነው ጭምር እንዲገቡ የተደረጉ ራሱን መከላከያ ብለው የሚጠራ ያገዛዙ ስልጣን አስጠባቂ ጦር አባላት ይመረቃሉ ተብሎ የሚጠበቅ ቢሆንም የአማራ ብሔር ተወላጅ የሆኑ ምልምሎች በሌሊት ከነዚህ ማሰልጠኛ ጣቢያዎች ታፍነው በአገዛዙ መወሰዳቸው ታውቋል። ሰልጥነው ፋኖን ይቀላቀላሉ በሚል ስጋት አገዛዙን አምነውና ተገደው ታፍሰው ለስልጠና የገቡ የአማራ ብሔር ተወላጆች ገና በማሰልጠኛ ጣቢያ የጥቃት ኢላማ መሆናቸው ከዚህ ቀደም ከአገዛዙ ጋር የተሰለፉ የአገዛዙ ስልጣን አስጠባቂ ጦር አባላት የሆኑ የአማራ ብሔር ተወላጆች ሽንፈት በደረሰ ቁጥር ተለይተው ሲገደሉ እንደነበርና ይህንን ተከትሎ በርካቶች የፋኖን እንቅስቃሴ መቀላቀላቸው አይዘነጋም። አገዛዙ በዘመቻ አንድነት እየደረሰበት ያለውን ሽንፈት ተከትሎ የስልጣን አስጠባቂው ጦር ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በአማራ ክልል ካድሬዎችና ባለስልጣናትን በመሰብሰብ እንደ ትግራይ ጥለናችሁ እንወጣለን፣ ወታደሩ የሚመታው እናንተ በምትሰጡት መረጃ ነው በማለት በአለቆቹ የደረሰበትን ወቀሳ ተከትሎ በበኩሉ ሌሎቹን መውቀሱ ታውቋል። ያገዛዙ ባለስልጣናት እርስ በርስ እየተካሰሱና ፋኖ ቆሞ የማይዋጋበት ደረጃ ደርሷል የሚል መግለጫቸውን በማመን የደረሰባቸውን ሽንፈት ለማካካስ አንዱን አሳልፎ የሰጠ መሆኑን የሚጠቅሱ መረጃዎች ይወጡ ነው። ኢትዮጵያ ለባህር በር ተደራሽነት ያላት ፍላጎትና ጥያቄም ዛሬ መጣ ሳይሆን የነበረና የማይቆም ነው ሲሉ አንድ የቀድሞ ከፍተኛ የጦር መኮንን አቋማቸውን ገለጹ። ሌተና ጀነራል ዮሐንስ ገብረ መስቀል በወቅታዊ ጉዳይ ከመገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ኢትዮጵያ ለባህር በር ተደራሽነት የመሻቷ ጉዳይ ከዚህ ትውልድ ወደቀ እንጂ በቀድሞም ጊዜ የነበረ መሆኑን አውስተው ጥያቄውን በሰላማዊ መንገድ ብቻ መከናወን አለበትም ብለዋል። በኢትዮጵያ የመከላከያ ሰራዊት ውስጥ ከ35 ዓመታት በላይ ያገለገሉት በቀድሞው የተባበሩት መንግስታት ዋና ጸሐፊ ባንኪሙን ዘመን በደቡብ ሱዳን የተባበሩት መንግስታት የሰላም አስከባሪ የአብዬ ግዛት እንደ ፈረንጆቹ አቆጣጠር ከ2013 እስከ 2014 ኤሮፓ አቆጣጠር ኃላፊ ሆነው ያገለገሉት ሌተና ጀነራል ዮሐንስ ኢትዮጵያም ለባህር በር ተደራሽነት ያላት ጥያቄ ለዓመታት ሲንከባለል የነበረ መሆኑን ጠቅሰው በዚህ ትውልድ ጉዳዩ ጎልቶ የተነሳው የኢትዮጵያ ህዝብ ቁጥር በመጨመሩና የኢኮኖሚ እድገትም ስላለ ነው ብለዋል። ኢትዮጵያ ለባህር በር ተደራሽነት ያቀረበችው ጥያቄ ያለ ዘላቂ መፍትሄ ሊቆም አይችልም ያሉት የቀድሞ ጀነራል ዮሐንስ ይህ ጥያቄ በሰላማዊ መንገድ መከናወን እንዳለበትም አጽንኦትም ሰጥተዋል። ኢትዮጵያ በህዝብ ብዛቷ በቆዳ ስፋቷም ትልቅ አገር መሆኗን የጠቀሱት ሌተና ጀነራል ዮሐንስ ይህንን እምቅ ሀብቷን በመጠቀም በቀጠናው ሰላምና መረጋጋትም እንዲኖር ሁለገብ ስራም ሊሰራ ይገባልም ብለዋል። በትግራይ ክልል እንደ ፈረንጆቹ አቆጣጠር በ1960 የተወለዱት ሌተና ጀነራል
ዮሐንስም ገብረ መስቀል በሰላምና በደህንነትም ትምህርት ከአዲስ አበባ ዩኒቨርሲቲ በማስትሬት ዲግሪ የተመረቁ በቅርቡም አዙሪትም የተሰኘም መጽሐፍ ለአንባቢዎች ማቅረባቸውን ለማወቅም ተችሏል። ኢትዮጵያ የባህር በር ተደራሽነትም ያስፈልጋታል የሚለውን ውትወታም የኤርትራ መንግስት በተለይ የውጭ ጉዳይ ሚኒስትሩ ጊዜው ያለፈበት የማይሞከር ነው በማለትም ኢትዮጵያ ዓለም አቀፍ ህጎችን እንድታከብር ዓለም አቀፋዊ ማህበረሰብ ጫና በኢትዮጵያ ላይ እንዲፈጥር በቅርቡ አስመራ ውስጥ ለተለያዩ አገር ዲፕሎማቶችም ጥሪ ማቅረባቸው አይዘነጋም። ለፋኖ በፈቃዱ እጁን የሰጠ የአብይ አገዛዝ ስልጣን አስጠባቂ ጦር ራሱን መከላከያ ብሎ የሚጠራው 59ኛ ክፍለ ጦር አባል ወታደር ታደሰ ተስፋዬ ሰራዊቱ በዝርፊያና ሰላማዊ ሰዎችን ጭምር በማጥቃት ላይ መሰማራቱን የተነገራቸውና ሲመጡ ያዩት አንድ እንዳልሆነ በአውሮፕላን ተጓጉዞ ወደ አማራ ክልል ከመጣ በኋላ ውጊያ ውስጥ ገብቶ ለፋኖ እጁን መስጠቱን ዘራፊው አገዛዙ ስልጣን አስጠባቂ ጦር መሆኑን በሰጠው ምስክርነት አረጋግጧል። የአማራ ፋኖ በጎጃም 5ኛው ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ ነበልባሉ ወንዳወክ ብርጌድ በቋሪት ዛሬ እጃቸውን ከሰጡ አራት አገዛዙ ስልጣን አስጠባቂ ወታደሮች መካከል አንዱ የሆነውና ከሶማሌ ክልል በአውሮፕላን ተጓጉዞ ወደ አማራ ክልል መምጣቱን የተናገረው የአገዛዙ ስልጣን አስጠባቂ ጦር የቡድን መሪ ወታደር ታደሰ ተስፋዬ 59ኛ ክፍለ ጦር አባል ሲሆን በሞትም ልሙት ብሎ ከዘራፊ ሰራዊት ጋር አልሰለፍም በማለት ለፋኖ እጁን መስጠቱን አስታውቋል። የኦሮሞ ብሔር ተወላጅ መሆኑን የጠቀሰው ይኸው የአገዛዙ ስልጣን አስጠባቂ ወታደር ፋኖ ይገድላቸዋል፣ በተለይም የኦሮሞ ብሔር ተወላጅና የደቡብ ብሔር ተወላጆችን ይገድላሉ በማለት ሐሰተኛ ቅስቀሳ ቢያደርጉም ለፋኖ በሞትም ልሙት ብሎ እጁን የሰጠ መሆኑን ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች እስከ ታችኛው አመራር ድረስ ፋኖን እናሳለን ብለው በሚንቀሳቀሱበት ወቅት የአርሶ አደሩን ቤት ጭምር እየገነጠሉ እየገቡ ያዘርፏቸው እንደነበር በሰጠው ምስክርነት አረጋግጧል። ከልጅነቴ ጀምሮ መከላከያ ሰራዊት ሲባል እንደዚህ አይደለም ያለው ወታደር ታደሰ ተስፋዬ የዝርፊያና የጥቃት ተግባር እየተፈጸመ ነው፣ ሰራዊቱን የመበተን ተግባር የአብይ አገዛዝ እየፈጸመ መሆኑን ሬሽን በወቅቱ ለወታደሩ እንደማይደርስና ከፍተኛ ችግር ላይ መሆናቸውን ጭምር ገልጸዋል። ይበንዲ እንዳለው ነበልባሉ ወንዳወክ ብርጌድ በቋሪት ዛሬ እጃቸውን ከሰጡ አራት ወታደሮች መካከል አንዱ የሆነው ይኸው ወታደር ታደሰ ተስፋዬ የስርዓቱን ገበናና ያገዛዙ ስልጣን አስጠባቂ ጦርን ሰላማዊ ሰዎች ላይ ያነጣጠረ ጥቃትና ዝርፊያ አጋልጧል። ነበልባሉ ገረመው ወንዳወክ ብርጌድ አራት ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር አባላት እጃቸውን መስጠታቸውን ጠቅሶ የአገዛዙ ጦር እየተበተነ መሆኑን አስታውቋል። 59 ለጦር ነው እና መከላከያ እኔ እንደዚህ ሰምቼ ማለቅም እንደዚህ ይሆናል ብዬ አልገመትኩም። መጀመሪያ ራሱ ሲገባ ማለት ነው እና ስንገባ ከሰሜን ጦር ጋር ተጋጥመን ከዛ ወተን እዛ ክልል 5 እዛ ቆይተን ከዛ ባለው ፕላን እዚህ ስንመጣ ፋኖ አሸባሪ ነው፣ ህዝብን ይዘርፋል፣ መንገድ ይዘጋል፣ ይሄንን እናስተካክላለን ተብሎ ነው ከዛ ወደኛ እንትን ያለን ፖለቲካ ሰጠን ማለት ነው። አሁን እዚህ ስንደርስ ህዝብን እየመታን ህዝብን ሚቱ ወደናንተ የሚመጣ ሚቱ እየተባለ እየመታን ህዝቡ ገበሬው ይሄንን ሁላ ብቻ አይደለም ስንሄድ አንድ እኔ ቲመሪ ነኝ ወደ ቦታ አንድ ቦታ ወደ ፋኖ ፈለጋ ስንሄድ ራሱ እዛ ከተዋጋን ወይ ደግሞ እንትን ካልነ ሻምበል መሪው ምኑ ዝም ብሎ ቆሞ እንትን ይላል ክፈቱ የሰው ቤት። ይሄ መከላከያ ነው። መከላከያ ሲጀመርም ሀገርና ሀገር ወይ ደግሞ ብሔርና ብሔር ማጣላት ሳይሆን ድንበር ነው የሚጠብቀው መከላከያ። በልጅነት ምን የሚሰማው ይሄንን ነው እንጂ የሰውም ከፍት እያዝበላ አርማራሩ ራሱ ማለት ነው እያዝበላ እና ደግሞ በሩን ከፍት የሰውን እቃ ማነሳት መከላከያ እንደዚህ ነው እንዴ? ይሄን እንደመር ብሎ እንትን ያለው ለምን እንበተን ስራ ነው የሚያሰራን እያለ አሁን ማለት ነው። ይሄንን አይቼ ነው የካድኩት መጣው እንደም ፋኖ ይግደለም ይዬ ነው መጣው ሲመጣ እዚህ ከዛ ሲወራ እነሱ ራሱ አመራር ኮሎኔል ምናምን እንደዛ ሲያወሩት እናንተን ይገላሉ እንደዚህ ያረጋሉ። በተለይ ኦሮሞ ነኝ ኦሮሞ ደቡብ አልፍ ይገደላሉ ነው የሚባለው። እኔ ባለፈው ማታ ነው መጣው እስካሁን እያንከባከቡኝ እስካሁን እና ቅመላችን ከካርሱስ ዙላ ሲገባውላ ነበር። ሬሽን ራሱ ይሰጣል። ምን ሬሽን ይሰጣል? ደረቆ ሽሮ ነው። በሰሜን ያለ ነው እንደውም እስቃጥላና እንትን የሚመጣ የሶማሊያ መንግስት የአሜሪካ አስተዳደር የበርበራ ወደብን ጨምሮ የአየር ማረፊያዎችንና ወደቦቹን በብቸኝነት አሜሪካ እንድትቆጣጠር ጥሪ ያቀረበም ሶማሌላንድ ራስ ገዝም ጥሪውን ውድቅ አደረገች። ሶማሊያም ስትራቴጂካዊ የአየር ማረፊያዎቿና ወደቦቿን አሜሪካ በብቸኝነት እንድትቆጣጠር ሐሳብ ማቅረቧም ተገለጸ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሐሳቡን ያቀረቡት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ መሆኑን ሮይተርስ የዜና አገልግሎት የዘገበ ሲሆን በአንድ የአካባቢ
ሶማሊያዊ ዲፕሎማትም የተረጋገጠው ደብዳቤው ሶማሊያ አሜሪካ በብቸኝነት እንድትቆጣጠራቸው ሐሳብ ካቀረቡባቸው መካከል በባልዴጌሌም የሚገኘው የአየር ማረፊያን ጨምሮ የበርበራና የቦሳሶ ወደቦችም እንደሚካተቱበትም ተገልጿል። ደብዳቤው አክሎም ቦታዎቹም ስትራቴጂካዊ መሆናቸውን ጠቅሰው ሐሳቡ በቀጠናው የአሜሪካን ተሳትፎ ለማጠናከር እድል እንደሚፈጥርም ተመልክቷል። ከዚህም በተጨማሪ ለአሜሪካም ያልተቋረጠ ወታደራዊና ሎጂስቲካዊ መዳረሻን እንደሚያረጋግጥና በቀጠናውም የውጭ ኃይሎች መሰረትም እንዳይጥሉ እንደሚከላከልም ተጠቁሟል። ሐሳቡም ሶማሊያ የራሷ ግዛትም እንደሆነች በመትገልጸው ነገር ግን የራሷን ሉዓላዊነትም ከዓለም አቀፉ ማህበረሰብ ላለፉት 3 አስርት ዓመታት ሳታገኝ ነፃ ሀገር መሆኗን የምትናገረው ሶማሊላንድ ግዛት ውስጥ የሚገኘውን የበርበራ ወደብን ያካትታልም ተብሏል። በጉዳዩ ዙሪያም የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን በበኩላቸው አሜሪካ ሙሰኛ አገዛዝ ካሉትም ከሶማሊያ መቃደሾ መንግስት ጋር የምታደርገው ግንኙነትም ትተዋለችም ሲሉ በመግለጽም ሐሳቡን ውድቅ አድርገውታል። ኃላፊው አክለውም ዋሽንግተን አሁን ላይ ሰላማዊ የተረጋጋና ዲሞክራሲ ሀገር መሆኗን ለዓለም ካሳየችው ሶማሊላንድ ጋር ለመገናኘትም ዝግጁ ነችም ብለዋል። ከዚህም በተጨማሪ አሜሪካ ሞኝ አይደለችም፣ በርበራ ወደብን በተመለከተም ከማን ጋር መገናኘትና መደራደር እንዳለባትም ታውቃለችም ሲሉ የመቃደሾን መንግስትም ግብዣን የሶማሊላንዱ ራስ ገዝም የውጭ ጉዳይ ሚኒስትር ውድቅም አድርገውታል። ዓለም አቀፍ ዕውቅና ለተነፈጋትም ሶማሊላንድም ዕውቅና ይሰጣሉ ተብለው ከሚጠበቁ አገራት መካከል የዶናልድ ትራምፕ አገር አሜሪካ አንዷ ስትሆን የአሜሪካን ባለስልጣናት በጉዳዩ ዙሪያም እየመከሩ መሆናቸውን የተለያዩ የአሜሪካ መገናኛ ብዙሃን በቅርቡ በተለያዩ መድረኮች መዘገባቸው ይታወሳል። የቀድሞ ፖለቲካ እስረኛና የባልደራስ አመራር አቶ ስንታየው ቸኮል አገር ጥሎ ለመሰደድ መገደዱን አስታውቋል። የፖሊስ ሞለዮ ባያችሁ ቁጥር ስለኔ የምትሳቀቁ ልጆቼ መጨረሻውን ወሰንኩ በማለት በአደባባይ በጻፈው ማስታወሻ አስታውቋል። ከፕሮፌሰር አስራት ጀምሮ በመሃድና መያዱ ሲታገሉ የነበሩ አርበኛ ከዚህ ዓለም በሞት ተለዩ። አብይ አህመድ ወደ ስልጣን ከመጣም በኋላ ሆነ በፊት በተደጋጋሚ በፖለቲካ አቋሙ ሲታሰርና ሲፈታ የቆየው የቀድሞ የባልደራስ ከፍተኛ አመራር አቶ ስንታየው ቸኮል አገሩን ጥሎ ለመሰደድ መገደዱን አስታውቋል። ፖሊስ መለዮ ባያችሁ ቁጥር ስለኔ የምትሳቀቁ ልጆቼ መጨረሻውን ወሰንኩ በማለት ዛሬ በማህበራዊ ሚዲያው እንዳስታወቀው በዘመናችሁ ሁሉ ስቃይ ያሸከምኳችሁ የፖሊስ መለዮ ባያችሁ ቁጥር ስለኔ የምትሳቀቁ ልጆቼ አሁንስ ተስፋው ማን ነው እንደምትሉ አውቃለሁ። ግዴለም ተስፋዬ እግዚአብሔር ነው። ከብዙ ወጥቻለሁ፣ ነገም ከኔው ጋር ነው። አታስቡ፣ በተኛችሁ በጥያችሁ በመሄዴ ብታዝኑም ክፉ አባት ግን አይደለሁም ታውቃላችሁ በማለት በማህበራዊ ገጹ በጻፈው ደብዳቤ አስታውቋል። በእናንተ ዕድሜ በአንድ የታሪክ ምዕራፍ የተፈጠረ አረመኔ ዘረፈጅ ኃይል የራሱን ልጆች አቅፎ እየኖረ የእናንተን አባት ግን በሚችለው ሁሉ ተበቀለው፣ በመጨረሻም እናንተን ጥዬ እንደወጣ አደረገ። ይህን አልፋና ኦሜጋ አይደለም። በህይወታችሁ ተስፋ እንዳትቆርጡ፣ በፍጹም በችግር ውስጥ መልካም ነገር አለና በርቱ በማለት ለልጆቹ በጻፈው በዚሁ ማስታወሻ ጥሪ አቅርበዋል። ለወዳጆቼ በሙሉ በጥሩም በመጥፎም ጊዜያችሁ ስለሰጣችሁኝ ተስፋ አመሰግናለሁ ያለው አቶ ስንታየው በኢትዮጵያ ፖለቲካ የወጣትነት ዕድሜ ከ25 ዓመታት የልጅነት ትግል ጀምሮ ቀላል ዓመታትን እንዳላሳለፈ ጠቅሷል። ትግላችን ይዞት ከመጣው ከብዙ ውጣ ውረድ በኋላ በውጤት ነጻነት ሳይሆን በሀገር ጥሎ መሰደድ ብቸኛ ምርጫ ሆኖ ተሰድጃለሁ። በረጅም የትግል ታሪክ ግን ለህይወቴ ወደፊት በጽሁፍ በቃል ለማስፈር እገደዳለሁ። የሰው ልጅ መቀበል የሚችለውን መራር ዋጋ በመቀበል ተምሬበታለሁ ሲል አስታውቋል። እርግጥ ነው ቦታዬ መሰደድ ባይሆን እመርጥ ነበር። ምርጫዬ ይህ እንዳልሆነ ቢገባኝም እያዘንኩ የወሰንኩት የታሪክ እውነት ሆኗል። ይህ አዲስ ነገር ሌላ ምዕራፍ ነው ሲል ባሳለፍነው በመራራ ትግላችን በአስቸጋሪ ሁኔታ ሁሉ ከጎኔ የቆማችሁ ወገኖቼ፣ እህት ወንድሞቼ በፈጣሪ ስም አመሰግናችኋለሁ ሲል የነገ ታሪካችን አካል ናችሁ፣ ክብረት ይስጥልኝ ሲል ጽፏል። ዛሬም በፈተና ውስጥ በሆንም ከየትኛውም ጊዜ በላይ ትብብራችሁን ይሻለሁ። ይህ የድካሜ ውጤት ፍሬ ማሳያ ነውና የትግላችን ዕዳ ነው ሲል ያስታወቀው አቶ ስንታየው ከትላንቱ ስርዓት በከፋ ሁኔታ ባለፉት 7 ዓመታት ያሳለፈውን ከባድ ምናልባት ወደፊቱ ትውልድ መማሪያ ቁጭት የሚፈጥር የጥላቻ ጥግ በቀል ከኔ ውጭ ይህን ያህል ነውረኛ ድርጊት የተፈጸመበት አላውቅም። አንድ ሰው በዚህ ደረጃ ማሳደድ ምክንያቱ አልገባኝም በማለት የደረሰበትን መከራ በአብነት ጠቅሷል። የአገዛዝ ወደ ስልጣን ከመጣ ወዲህ በ5 ክልል ከተሞች ከ30 በላይ የስር ቀጠናዎች መታሰሩን በትንሹ 21 የጊዜ ቀጠሮ መዝገብ እንደተከፈተበትና አቃቤ ሕግ በ4 መደበኛ ክስ ፍርድ ቤት እንደገተረው ኮሽ ባለ ቁጥር የ3 የአስቸኳይ ጊዜ አዋጅ ቀጥተኛ የእስር ሰለባ እንደነበርም አስታውሷል። ከ350 ሺህ በላይ የዋስትና ገንዘብ ከፍሎ የታሰረ ሲፈታ መቆየቱን ያስታወሰው አቶ ስንታየው በተለምዶ የቅጣት ቦታ የሚባል 3 የጨለማ ክፍሎች ለወራት መቆየቱንም ገልጿል። በአጠቃላይ በ7 ዓመት የስልጣን ዘመን ውስጥ 4 ዓመት ለነጋሪ በማይመች ዋጋ አስከፍሎናል። የሰኔ 16 እርግማን የመጨረሻ ውጤት ህወሓትን
ነጻነትን የሚናፍቅ የዜሮ ድምር ፖለቲካ ሙሉ ቤተሰብ በትኜ ከሀገር እንደወጣ ምክንያት ሆኗል በማለት እንደመሻ አይቀርም ነገን ተስፋ አደርጋለሁ፣ ፈጣሪ የሚወደውን ይፈትናል፣ ለወዳጆቼ ደግሞ አመሰግናለሁ፣ ልጆቼን አደራ ሲል በማህበራዊ ገጹ ዛሬ ስደቱን አስታኮ ባወጣው መረጃ ይፋ አድርጓል። ይህ በእንዲህ እንዳለ ቀደም ሲል በማዕድ ኋላም ራሱን ወደ ብሔራዊ ፓርቲ በቀየረው መላው ኢትዮጵያ አንድነት ድርጅት መያድ ውስጥ በተለያዩ ኃላፊነት ቦታዎች የተሳተፉት አንጋፋው የነጻነት ታጋይ ዶክተር ኢንጂነር ታዲዮስ ቦጋለ ከዚህ ዓለም በሞት መለየታቸውን ጓዶቻቸው ዛሬ አስታውቀዋል። መያድን በተለያዩ ኃላፊነት የመሩ ሲሆን በጉልህ ከሚጠቀሱ ኃላፊነታቸው መካከል የመያድ ምክትል ፕሬዝዳንት፣ የቀጠና ኃላፊ በምክትል ፕሬዝዳንትነት ማዕረግ፣ ለረጅም ጊዜ ደግሞ የፓርቲው ቁልፍ ቦታና የጀርባ አጥንት የሆነው አስተዳደር ፋይናንስ ቦታን በከፍተኛ ብቃትና ታማኝነት ማገልገላቸውን ጓዶቻቸው ዛሬ ከዚህ ዓለም በሞት መለየታቸውን አስታከው ባወጡት መረጃ ጠቅሰዋል። መያድ የተለያዩ ችግሮች በገጠሙት ቁጥር ችግሮችን ለመፍታት ከፊት የሚገኙ የፓርቲያችን አይን ነበሩ በማለት የአንጋፋው አርበኛ ዶክተር ኢንጂነር ታዲዮስ ቦጋለን ህልፈት አስታከው አስተያየታቸውን አስፍረዋል። ዶክተር ታዲዮስ የኒውክሌር ሪአክተር ፓተንት ባለቤት የነበሩ ሲሆን ለመያድ እርሳቸውን ማጣት እጅግ በጣም ጥልቅ ባዶነት የሚፈጥር ቢሆንም በትግል ዘመናቸው ከማንኛውም እድሜ ጋር ጓደኛ ስለነበሩ ብዙ እርሳቸውን መሰል ጀግኖች መሪዎችን ስላፈሩ ሁሌም በትግል ፍሬዎቻቸው አማካኝነት አብረውን ይኖራሉ በማለት ጓዶቻቸው ህልፈታቸውን አስታከው አስተያየታቸውን አስፍረዋል። ዶክተር ታዲዮስ ቦጋለ ስርዓተ ቀብር በነገው ዕለት በአዲስ አበባ እንደሚፈጸም ታውቋል። የጀርመን መንግስት በአገር ውስጥ አሸባሪነትም እጠረጥራቸዋለሁ በማለት በቁጥጥር ስር ያደረጋቸው የኤርትራ መንግስትም ተቃዋሚ መሆናቸውን የሚናገሩት የብርጌድ ንሓመዱ አባላት እስራትን ተቃውሞ ገጠመው። የኤርትራም የፖሊሲና የስትራቴጂ በእንግሊዝኛው ምህጻረ ቃል ERIPS በትላንትናው ዕለት ባወጣው መግለጫ የጀርመን መንግስት በግዛቱ የሚገኙ ኤርትራውያን ተገን ጠያቂዎችን ተገቢ ባልሆነና ኢፍትሐዊ ባለው መልኩ መታሰራቸው በጽኑ እናወግዛለን ብለዋል። እነዚህ ኤርትራውያን ተገን ጠያቂዎችን በአሸባሪነት መጠርጠር ስሜትን በጥልቁ የሚጎዳ በመሆኑ በአስቸኳይ ሊቆም ይገባልም ሲል ጥሪ አስተላልፏል። ጀርመንን ጨምሮ በተለያዩ ሀገራት የሚገኙ ኤርትራውያን በኤርትራ መንግስት የሚካሄዱ የፕሮፓጋንዳና ስደተኞችን የማጥቃት መድረኮችን ባለው በሰላማዊ መንገድ ሲቃወሙ መቆየታቸውን የገለጸው ERIPS እንደ ፈረንጆቹ አቆጣጠር በ2022 እና በ2023 የተቋቋመው ብርጌድ ንሓመዱ የኤርትራ መንግስትን ሰላማዊ ባለው አግባብ ሲቃወም መቆየቱን ገልጿል። ከጥቂት ዓመታት ወዲህ የኤርትራን ተቃዋሚዎች በደጋፊና በተቃውሞ ጎራ ወደ አመጻ እየገባ መሆኑን የገለጸው ERIPS ለዚህም የሰዎች የጸጥታ ኃይሎች ጉዳትና የንብረት ውድመት የብርጌድ ንሓመዱ አባላትና የአገዛዙ ደጋፊዎች እኩል ተጠያቂዎች ሊሆኑ ይገባል፣ ወንጀል የፈጸሙ ግለሰቦችም በየትኛውም ወገን ለፍርድ ሊቀርቡ የግድ ይላል ሲል ጥሪ አቀርቧል። የጀርመን መንግስትም ሰሞኑን ቤት ለቤት በማሰስ ኤርትራውያን ስደተኞችንና ቤተሰቦቻቸውን ህፃናትን በማሸበር ያካሄደው እርምጃ ተገቢ አይደለም፣ የሁለት ገጽታ ወይም የደብል ስታንዳርድ አንድምታ አለው ያለው ተቋሙ በጀርመን የሚገኙ ኤርትራውያን ተገን ጠያቂዎች እንጂ በጀርመን መንግስት ተቋማትና ህዝብ ላይ መጥፎ አመለካከት የለንም ብሏል። የጀርመን መንግስት በ6 ግዛቶች ውስጥ ባደረገው አሰሳ የኤርትራውያን ተወላጆችን በተለይ የብርጌድ ንሓመዱ አባላትን የአገር ውስጥ አሸባሪዎች በማለት በጥርጣሬ በቁጥጥር ስር ማድረጉ መዘገባችን ይታወሳል። ERIPS የዶክተሮችና የምሁራኖች አባላት ያካተተም ሲሆን የእውቀትም የልምድ ልውውጥም በኤርትራ ውስጥ የማህበራዊና ፖለቲካዊ ለውጥም እንዲመጣም የሚጥር ተቋም መሆኑን ለማወቅም ተችሏል። ትላንት በሚያንማር በተከሰተው የመሬት መንቀጥቀጥ ሳቢያ የሞቱ ሰዎች ቁጥር ሊጨምር እንደሚችል የተገለጸ ነው። እስካሁን 1002 ሰዎች መሞታቸው ተረጋግጧል። 2776 ሰዎች ጉዳት ደርሶባቸዋል። 30 ሰዎች ጠፍተው እየተፈለጉ ሲሆን ዛሬም ፍለጋው ቀጥሏል። ትላንት በሚያንማር በተከሰተው የመሬት መንቀጥቀጥ በሬክተር ስኬል 7.7 ማግኒቲዩድ የተለካ ሲሆን ርዕደ መሬቱ ከሚያንማር አልፎ በአጎራባች ሀገራትም ንዝረቱ መሰማቱ ተገልጿል። የአደጋ ጊዜ ሰራተኞች የሰዎችን ህይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ መምጣቱና ካሁን 1002 ሰዎች መሞታቸው የተረጋገጠ ሲሆን 2376 ሰዎች ጉዳት የደረሰባቸው ሲሆን 30 ሰዎች የደረሱበት አለመታወቁና ተጨማሪ ፍለጋ እየተካሄደ መሆኑ ታውቋል። በእጃችን እየቆፈርን ሰዎችን ለማዳን እየሞከርን ነው ሲል አንድ የአደጋ ጊዜ ሰራተኞች መናገሩን ቢቢሲ ዘግበዋል። ባንኮክ በግንባታ ላይ በነበረ ህንፃ ውስጥ ይሰሩ የነበሩ 100 ሰራተኞች እስካሁን ያልተገኙ ሲሆን ከመካከላቸው 6ቱ መሞታቸው ተገልጿል። ሚያንማር ወታደራዊ መንግስት ዓለም አቀፍ እርዳታ የጠየቀ ሲሆን ሚያንማር ራሷን
ራሷን አግላ የምትኖር አገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ እንዳስገደደው ታውቋል። የአገሪቱ ወታደራዊ መንግስት በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳላይ በተባለው ከተማ ሲሆን በሌሎች አካባቢዎች ላይ የተጎጂዎች ቁጥር 1002 መድረሱን አስታውቋል። ማንዳላይ የሚያንማር ሁለተኛ ትልቅ ከተማ ስትሆን በርዕደ መሬቱ ክፉኛ መጎዳቷ ተገልጿል። ህንድ ለሚያንማር እርዳታ ከላኩ ሀገራት ቀዳሚዋ ስትሆን የሚያንማር ለሚገኙ የርዕደ መሬት ተጎጂዎች ድጋፍ ሰጪ ማዕከላት መገልገያዎችን ማድረሷ ተገልጿል። ጠቅላይ ሚኒስትር ራን ሞዲ ድጋፍ ለመስጠት በተጠንቀቅ እየተጠባበቅን ነው ያሉ ሲሆን የ45 ዓመት ባለቤቷን ለማግኘት እየሞከረች ያለችው ናሙናል ከፍተኛ ጭንቅ ውስጥ መሆኗን ለዜና ሰዎች ተናግራለች። ካሁን ድረስ ካልተገኙ የግንባታ ባለሙያዎች አንዱ ባለቤቷ መሆኑን የጠቀሰች ሲሆን አርሞል የምባ ሳግ የተናነቃት ባለቤቷ ያለበትን ማወቅ አለመቻሏን ትገልጻለች። የአደጋ ጊዜ ሰራተኞች ተጎጂዎችን በህይወት ለማግኘት ሙከራቸውን መቀጠላቸው ታውቋል። በማንዳሊ የሚኖር አንድ ግለሰብ ለቢቢሲ በርሚዝ እንደተናገረው ድንገት ርዕደ መሬቱ ሲነሳ መሬቱ በአንድ ጊዜ ተናውጧል። ወደ 10 ሰከንድ መሬቱ ከተንቀጠቀጠ በኋላ መላው ቤት መናድ ጀመረ ሲል አስታውቋል። ሙሉ ቤታችን እያየሁት ተናደ። ላይ ሊወድቅ ሲል ለማምለጥ ስሞክር ተናቅፌ ወደቅኩ። መተንፈስ አልቻልኩም። በጩኸት ሰዎች እንዲረዱኝ ተጣራው። አባቴና አጎቴ ደረሱልኝ። ከሌሎች 6 ሰዎች ጋር ተባብረው ከቤቱ አወጡኝ ብለዋል። መጀመሪያውን ዙር ርዕደ መሬት ተከትሎ ሰዎች ከቤታቸው ለመውጣት ሲሞክሩ በድጋሚ ርዕደ መሬት የተከሰተ ሲሆን የማንዳሊው ነዋሪ ቢተርፍም አንድ አክስቱ መሞቷን፣ ሌላው አክስቱ ደግሞ ተጎድታ ሆስፒታል መግባቷን ገልጿል። አሜሪካ ጂኦሎጂካል ሰርቬይ እንዳለው ርዕደ መሬቱ ከ10,000 በላይ ሰዎችን ሊገድል እንደሚችል ገልጾ የግምት የተቀመጠው ርዕደ መሬቱ የንዝረት መጠን አንጻር ከርዕደ መሬቱ በኋላ ሊነሱ የሚችሉ እንደ መሬት መንሸራተት ያሉ አደጋዎችን ከግምት ውስጥ ሳያስገባ መሆኑን አስታውቋል። ቻይና 37 የአደጋ ጊዜ ሰራተኞች ወደ ሚያንማር የላከች ሲሆን ሌላ ርዕደ መሬት ሊከሰት እንደሆነ የሚጠቁም መሳሪያ፣ ሰው አልባ አውሮፕላን እንዲሁም የሳተላይት መሳሪያዎችን እየተጠቀሙ እንደሚገኙም ታውቋል። ጎረቤት ኬንያ ለሶማሊላንድ ራስ ገዝ እውቅና እንዲሰጣትም የአርጌሳ አስተዳደር ለናይሮቢ መንግስትም ጥሪ አቀረበ። ጎረቤት ኬንያም ለኮሶቮ እውቅና መስጠቷን ተከትሎ የናይሮቢ መንግስትን ውሳኔ በአድናቆት መመልከቱን የገለጸው የሶማሊላንድ ራስ ገዝ የውጭ ጉዳይ ሚኒስትር ሰላም፣ ዲሞክራሲያዊ አስተዳደርና ውጤታማ አገዛዝም ላለው ለሶማሊላንድ ራስ ገዝ አስተዳደርም ተመሳይ ወሳኝና ታሪካዊ ያለውን እርምጃ በመውሰድም ሶማሊላንድ እውቅና እንዲኖራትም ያደርግ በማለትም የኬንያ መንግስትን አበረታቷል ወይም ተማጽኖ አቅርቧል። እንደ ሶማሊላንድ ራስ ገዝም የውጭ ጉዳይ መንግስት ጥሪ ኬንያ ለሶማሊላንድ ራስ ገዝ እውቅና ከሰጠችም ኬንያ በቀጠናው ያላትን ተጽዕኖ ፈጣሪነቷን ያጎለብታል፣ በናይሮቢና በሃርጌሳ መካከል ያለውን የሁለትዮሽ ግንኙነትም ተጠናክሮ ይቀጥላል ብሏል። ኢትዮጵያና ሶማሊላንድ ከአንድ ዓመት በፊት በተፈራረሙት አወዛጋቢ መግባቢያ ሰነድ ስምምነት ላይ ኢትዮጵያ ለሶማሊላንድ እውቅና ትሰጣለች ተብሎ ሰፊ ቅድመ ግምት ቢጣልበትም ከሶማሊያ መቃደሾ አንስቶ የጎረቤት አገራትና ምዕራባውያን አገራት በሰነዘሩት ትችትና የዲፕሎማሲያዊ ጫና የመግባቢያ ሰነድ ስምምነቱም ዛሬም በእንጥልጥል ላይ እንዲቆይ መደረጉ ይታወቃል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ለወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።